የኢህአፓ ትክክለኛ ማንነትና የፓርላማ ወንበር ክደት። ሰላማችን ለሁላችሁም ይድረስላችሁ። ዛሬ በፖለቲካ ሜዳ ላይ እየታየ ያለውን አደገኛና ግራ የሚያጋባ የኢህአፓን አካሄድ እንመለከታለን። ፓርቲው በምርጫ ወቅት የነበረው ዓላማና አሁን እያሳየ ያለ ድርጊት ምን ያህል እንደሚቃረኑ፣ ይህ ደግሞ በሀገራችን ሰላም ላይ ምን ተጽዕኖ እንደሚፈጥር በግልጽ እንወያያለን። ኢህአፓ ቀድሞውንም ቢሆን የተደበቀ አጀንዳ እንዳለው ብዙዎች ሲጠራጠሩ ቆይተዋል። በምርጫ መወዳደሩ ህዝብን ለማገልገል ወይም በፓርላማ ውስጥ በመገኘት የህግ አውጭነት ሚናውን ለመወጣት ሳይሆን በሂደት ውስጥ በመግባት ስርዓቱን ለማወክና ድብቅ ዓላማውን ለማሳካት እንደነበረ አሁን እየወሰደ ባለው እርምጃ በግልጽ እየታየ ነው። ፓርቲ በምርጫ ያገኘውን 2 ወንበር አልቀበልም ብሎ መግለጫ ማውጣቱ ምን ማለት ነው? ይህ የፓርላማ ወንበር መናቅ ብቻ አይደለም፣ የህዝብን ድምፅ፣ የህዝብን ምርጫና የዲሞክራሲ ሂደቱን በአደባባይ መናቅ ነው። ለፓርላማ ያልታጨ ህዝብን ለማገልገል ያልቆመ ፓርቲ በፖለቲካ ሜዳ ውስጥ መኖሩ ለምን ዓላማ ነው? ለውጥ ለማምጣት ሳይሆን ስርዓት አልበኝነትን ለመዝራት መሆኑ ግልጽ ነው። የኢህአፓ ታሪክ ምንጊዜም ከውዥንብር ከአመጽና ከግጭት ጋር የተያያዘ ነው። የኢህአፓ ታሪክ ምንጊዜም ከውዥንብር ከአመጽና ከግጭት ጋር የተያያዘ ነው። አሁንም እያየን ያለነው ይሄውን ነው። በተለይም በአርሲ አካባቢ እየተከሰቱ ያሉት አሳዛኝ የጸጥታ ችግሮችን ስንመለከት የኢህአፓ እጅ አለበት የሚለውን ጥርጣሬ የሚያጠናክሩ ብዙ ምልክቶች አሉ። ሰላማዊ የፖለቲካ ትግል ሲያቅታቸው ወደ አመጽ መዞር የፓርቲው መለያ ሆነዋል። ይህ ድርጊት ኢህአፓ ለህዝብና ለሀገር ደህንነት ሳይሆን ለራሱ ጠባብና አደገኛ ዓላማ እየሰራ መሆኑን የሚያሳይ ነው። ህዝባችን ይህንን አካሄድ በትኩረት ሊከታተልና ከሰላሙ ጋር የሚጫወቱ አካላትን ሊለይ ይገባል። ስለተከታተላችሁን እናመሰግናለን። ሐሳባችሁን በኮመንት ላይ አስቀምጡልን።